السلام عليكم ورحمة الله وبركاته مسلمات وندموچ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ኢንሻአላህ ዛሬ ደግሞ በአላህ ፍቃድ ለልብ መምተኞች ነው ይሄንን ቪዲዮ የምሰራው አንዳንዴ ልባችንን እንደ መውጋት ነገር አለ አይደለም ይጠቅጠቅ የደም ቧንቧ መዘጋት እንደገና ደግሞ ስብ ነገር አንዳንዴ ልባችንን የሚደፍነው ጊዜ አለ እነዛ ነገሮችን በቀዶ ጥገና ህክምና ከማድረጋችን በፊት ማለት ነው እነዚህ ነገሮች እንድታደርጉ መክራችኋለሁ ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ እሱም ሎሚ ነው ሎሚ 7 አባሎ 6 አባ ሎሚ እና 6 አባ ነጭ ሽንኩርት እና ዝንጅብል ነው ሌላው ደግሞ ዘይቱን ነው ዘይቱን ኦሪጂናል ነው መሆን ያለበት እሺ እና እነዚህን ማለት ነው አንድ ላይ ታደርጉና ማሽን ውስጥ መቱታላችሁ እና አሳያችኋለሁ እሺ መጀመሪያ ሁሉንም እዚህ ውስጥ እንጨምራለን ከዚያ በኋላ ግማሽ ሊትር ውሃ ከዚያ ዘይቱን ነው የምትጨምሩት ተፈሽቷል ከዛ እናጣራዋለን ይሄው እንግዲህ አሁን ተዘጋጅቷል እናንተ ቢያንስ ለሁለት ቀን ለሶስት ቀን የሚበቃችሁን እያዘጋጃችሁ ነው እሺ እንግዲህ አሁን እንዴት እንደሚሰራ ሳይቻችኋለሁ ከዚህ በኋላ የእናንተ ድርሻ ነው ማለት ነው ከዚያ በኋላ እናንተ የሻይ ቡሽ አለ አይደል የሻይ ብርጭቆ በሻይ ብርጭቆ እየተጠቀማችሁ አንዳንድ ጧት ላይ በባዶ ሆድ ማለት ነው እሺ ሌላው ደግሞ ማለት ነው የልብ ህመም ላለባቸው ሰዎች ጎረቤትም ሊሆን ይችላል መታቋቸው ሰዎች ካሉ ማለት ነው እኔ አሁን እንዴት አድርጌ እንደሰራሁት አይታችኋል ንገሯቸው በመደወልም ሊሆን ይችላል ጎረቤቶቻችሁን ከሆኑ ይሄን ቪዲዮ ካያችሁ ንገሯቸው ምክንያቱም ይሄንን ነገር ኢንሻአላህ በአላህ ፍቃድ ሽፋ ከአላህ ነው ያኔ ሁሉም ሰው የሚድነው በአላህ ፍቃድ እንጂ በራሱ የሆነ መድኃኒት ስለሰራ ምናምን አይደለም ነገር ግን ያው ሰበቡን እናደርሳለን ከኛ እንዳይቀር ማለት ነው እና ይሄንን ነገር ለ7 ቀን በቀን ነው የምትጠቀሙት አንዳንድ ኩባያ ማለት ነው አንዳንድ የሻይ ብርጭቆ አለች አይደለ በሷ ጧት በባዶ ሆድ ማለት ነው የምትጠቀሙት እና ለእያንዳንዱ ሰው ይሄን እንዲያክ ሼር አድርጉላቸው አሪፍ ነገር ነው እኔ አሁን ይሄን የምሰጠው የሆነ ልጅ አለ እዚህ የታመመ ማለት ነው ኢንሻአላህ ለሱ ነው የምሰጠው እስኪ ደግሞ እሱ ሞክሮት